ሰላም ጤና ይስጥልኝ ውድ ተመልካቾቻችንና አድማጮቻችን እንዲሁም መድፈኞቹ ዛሬ በመድፈኞቹ ቤት መላውን የአውሮፓ እግር ኳስ ያናወጠ ታላቅ ይፋዊ መግለጫ የወጣበት ልዩ ቀን ነው። አሰልጣኝ ሚካኤል አርቴታና የአርሰናል የበላይ አካላት የፊት መስመራቸውን ይበልጥ ለማስፈራትና በክረምቱ ዝውውር መስኮት ትልቅ አሻራ ለማሳረፍ እጅግ ፈጣንና አስገራሚ ውሳኔ ባለፉት ጥቂት ሰዓታት ውስጥ በይፋ አረጋግጧል። በዚህ ቪዲዮ ውስጥ የምንዳሳቸው ዋና ዋና ነጥቦች እስከ መጨረሻው በጉጉት እንደምትጠብቁ ጥርጥር የለኝም። በመጀመሪያ አርሰናል በይፋ ያጠናቀቀው ታላቁ ፈራሚ ማን ነው? የዝውውር ዋጋው ስንት ነው? በአዲሱ ክለብ በአርሰናል ቤት የሚለብሰው የማሊያ ቁጥር ስንት ነው? እናም ተጫዋቹ ለአርቴታ ስብስብ የሚሰጠው ታላቅ የማጥቃት አቅም ምንድን ነው የሚለውን በጥልቀትና በሰፊው እንመለከታለን። በመቀጠል ደግሞ ከለንደኑ ውጪ ባለፈው ሰዓታት በአውሮፓ እግር ኳስ የተመዘገቡ ሌሎች አጫጭርና እሳታማ የሄር ዊጎ ዝውውር እንቅስቃሴዎችን በፍጥነት እንቃኛለን። አሁን ቀጥታ ወደ መጀመሪያውና ዋነኛው የአርሰናል ታላቅ ሰበር መረጃ ስናልፍ አርሰናል መላውን የመድፈኞቹን ደጋፊ እጅግ ደስ የሚያሰኝና ትልቅ ተስፋ የሚሰጥ ይፋዊ መግለጫ ወጥቷል። ክለቡ ግሪካዊውን ድንቅ እና ፈጣን የክንፍ መስመር ተጫዋች ክሪስቶፍ ዞሊስን ከቤልጅየሙ ታላቁ ክለብ ቦርጅ ማስፈረሙን በይፋ አረጋግጧል። ይህ ዝውውር የተጠናቀቀው በ40 ሚሊዮን ዩሮ የዝውውር ክፍያ መሆኑ የሚታወቅ ሲሆን ክሪስቶፍ ዞሊስ በአርሰናል ቤት የ17 ቁጥር ማሊያ ለብሶ ትሮሳርድ በሚጫወትበት ቦታ ላይ ለመጫወት ሙሉ በሙሉ ስምምነት ላይ ደርሶ ይፋዊ ፍርሚያውን አኑሯል። ማሊያውን ተረክቧል። የዚህ ተጫዋች ዝውውር በሰሜን ለንደን ቤት በሰፊው የተጠበቀና ትልቅ ትንታኔ የሚሰጠው ጉዳይ ነው። ዞሊስ በክለብ ቡርጅ ቤት በነበረው ቆይታ በፈጣን የክንፍ ላይ ማጥቃት ተከላካዮችን አንድ ለአንድ በማለፍ ብቃቱና አስገራሚ የግብ ዕድሎችን በመፍጠር ረገድ ወይም በአሲስት ረገድ ድንቅ ብቃቱን ያሳየም ኮከብ ነው። አሰልጣኝ ሚካኤል አርቴታ ለረጅም ጊዜ በቡድኑ ውስጥ የሚፈልገውን ተለዋዋጭ ቀጥተኛና ፈጣን የማጥቃት መስመር ለማግኘት ዞሊስ ትክክለኛ ምርጫ እንደሆነ አምኖበታል። ተጫዋቹ 17 ቁጥር ማሊያውን መረከቡን ተከትሎ ከወዲሁ ከቡድኑ ጋር ለመቀላቀልና በኤሜሬትስ ስታዲየም አዲስ ታሪክ ለመጻፍ ከፍተኛ መነሳሳት ላይ ይገኛል። ይህ የ40 ሚሊዮን ዩሮ ዝውውር አርሰናል ዘንድሮ ዋንጫውን ለማንሳት ያለውን ከፍተኛ ቁርጠኝነት በይፋ ያሳየበት ታላቅ ስምምነትም ሆኖ ተመዝግቧል። በሌላ በኩል ደግሞ ታዋቂው ጋዜጠኛ ፋብሪዞ ሮማኒዮ በሰጠው እሳታማ የሄር ዊጎ መረጃ መሰረት ኒውካስትል ዩናይትድ አልዳጂ ባምባን ለማስፈረም ከፈረንሳዩ ሞናኮ ክለብ ጋር በ41 ሚሊዮን ዩሮ ሙሉ በሙሉ ከስምምነት ላይ ደርሷል። ተጫዋቹ የሕክምና ምርመራውን እንዲያደርግ ከሞናኮ ፍቃድ የተሰጠው ሲሆን ዝውውሩ በአስቸኳይ ለማጠናቀቅ ወደ እንግሊዝ ተጉዟል። ባምባ በግል ጥቅማ ጥቅሞች ዙሪያ ከኒውካስትል ጋር ሙሉ ስምምነት ላይ መድረሱም ታውቋል። በሌላ በኩል ይፋዊ መግለጫ የስፔኑ ኃያል ክለብ ባርሴሎና ጀርመናዊውን ድንቅ አጥቂ ካሪም ኤዲየሚን በ22 ሚሊዮን ዩሮ ቋሚ ክፍያና በ7 ሚሊዮን ዩሮ ተጨማሪ ማሟያ ወይም ቦነስ በጠቅላላው 29 ሚሊዮን ዩሮ ማስፈረሙን በይፋ አውጇል። ተጫዋቹ በባርሰሎና ቤት ለሚቀጥሉት 5 ዓመታት የሚያቆየውን የረጅም ጊዜ ውልም ተፈራርሟል። ባርሳ ዋው! በመጨረሻም ታዋቂው የአትሌቲክ ጋዜጠኛ ዴቪድ ኦርንስታይን ይፋ እንዳደረገው ሊድስ ዩናይትድ ወጣቱን ግብ ጠባቂ ጄምስ ትራፎርድን ከማንቸስተር ሲቲ ለማስፈረም ይፋዊ ድርድር ጀምሯል። ምንም እንኳን ኒውካስትል ዩናይትድ 23 ዓመቱን ግብ ጠባቂ አጥብቆ የሚፈልግ በመሆኑ በሁለቱ ክለቦች መካከል ንግግሮች ሲደረጉ የቆዩ ቢሆንም በአሁኑ ሰዓት ግን ትራፎርድ ይበልጥ ወደ ሊድስ ዩናይትድ የመቀላቀል ከፍተኛ ፍላጎት እንዳለው ተረጋግጧል። ምክንያቱም የሊድስ ዩናይትድ በረኛው እንደሚታስታውሱት ከሆነ ወደ አርሰናል በነፃ ዝውውር መጥቷል። ትራፎርድ ደግሞ በማንቸስተር ሲቲ ሁለተኛ በረኛ ነው፣ ምክንያቱም ዶናሩማ አለ። ስለዚህ ወደ ኒውካስትል ዩናይትድ የመዘዋወር እድሉ ሰፊ ነው። ቋሚ ሆኖ መሰለፍን ወይም ቋሚ ሆኖ መጀመርን ይፈልጋል። ቋሚ በረኛ መሆን ስለሚፈልግ ማለት ነው። በዚህ ምክንያት ትራፎርድ በእርግጠኝነት ወደ ኒውካስትል ዩናይትድ ይሄዳል የሚል እምነት እና ግምት አለ። የተከበራችሁ ስፖርት ቤተሰቦች የዘንድሮ የክረምት ዝውውር እያንዳንዱን ክለብ ወደ አዲስ ታሪክ ምዕራፍ እያሸጋገረ ይገኛል።